በእናትህ ሰማይ አጨቃጨቀኝ። ይኸውልህ 8 እንቁላል 2 ለስላሳ 5 እንጀራ ወስዳለሁ። ምን ልትል ነው? ምንድነው የምትለኝ? ሌላ ሳሚ ሊሆን ይችላል። እኔ አልሰማህም። ብድርህን አስደምርሃለሁ። ስማኝ ወያ ቡችዬ ናሙ ተጠጣ። እሺ ቤልዬ ወይዬ ነይ እስኪ አንቺ እብድ ሆንሽ ልጅ እንዴት ነሽ? ወዴት ነው አበድ አበድ እያልሽ የምትሄጂው አንቺ? አንድ ፍቅር የማይገባው ፋራ ልጅ አለ። እሱ ጋር ነው የሚሄደው። ማን ነው ደግሞ እሱ? እነግርሻለሁ። ዛሬ ባይሆን እንዲገባው ጸልይልኝ እሺ? እቺ እብድ ሆነሽ ልጅ በእናትህ ሰማይ አጨቃጨቀኝ። ይኸውልህ 8 እንቁላል 2 ለስላሳ 5 እንጀራ ወስዳለሁ። ምን ልትል ነው? ምንድነው የምትለኝ? ሌላ ሳሚ ሊሆን ይችላል። ሰውዬ የምትከፍል ከሆነ በቃ ክፈል። አጨቃጨቀኝ። አሰጠኝም። ኦፍ በቃ ተፋታኝ። ከፈለግ ሱቁን አዝለው ዙር። እሺ ሃይ አንቺ ቀበጥ መጣሽ። ሎሊፖፕ ስጠኝ እስቲ። አፍሽ ውስጥ ያለው ምንድነው? ወይ ለካፌ ውስጥ አለ። እሺ ምን ልበለው ታዲያ? ባይሆን ሌላ ምን ልስጥሽ? ስንት የሚሰጠኝ ነገር ነበር። እሱማ አይገባህም እንጂ። አንቺ ቀበጥ ምንድነው እንደዚህ መፍዘዝ? አንድ ሰው ወድጄ። ታዲያ መውደድ እኮ ጥሩ ነገር ነው። ቆይ ግን የምትወጂው ልጅ እንደምትወጂው ያውቃል? አረ ምንም የማይገባው ፋራ ነው። በዚህ ጊዜ ፍቅር የማይገባው ሰው አለ ብለሽ ነው? ቆይ ያ ሰው አንተ ብትሆን ምን ይሰማሃል? በይ በይ፣ እኔ እንደዚህ አይነት ነገር አይመቸኝም። ስራዬን ልስራበት። ታዲያ ካንተ በላይ ግብድ እየፋራል። ፍቅር የማይገባ ፋራሽ ሲያስጠላ። ያማታል እንዴ?